በኢትዮጵያ ዶላር ለመጀመሪያ ጊዜ እጅግ በጣም ከፍተኛ የተባለ ቅናሽ በአንድ ቀን አሳይቷል ማለት ነው። ይሄም ነገር የሆነበት ምክንያት ትላንትና የኢትዮጵያ ብሔራዊ ባንክ ማለት ነው በታሪኩ ለመጀመሪያ ጊዜ ሁሉም ባንክ የተሳተፉበትን የዶላር ጨረታ አውጥቷል ማለት ነው። 31 ባንክ በተሳተፈበት በዚህ ዶላር ጨረታ ማለት ነው 148 ብር አንዱን ዶላር እንዲገዙ እድል ተሰጥቷቸው ሁሉም ሸምተዋል ማለት ነው። ይሄንንም ተከትሎ በዓለም አቀፍ ደረጃ በብላክ ማርኬት የሚንቀሳቀሰው የኢትዮጵያ ብር በዶላር ምንዛሬ ከፍተኛ ቅናሽ አሳይቶ አንዳንድ ቦታ ላይ እስከ 155 ብር ድረስ ወርዷል ማለት ነው። በቅርብ ጊዜያት እስከ 180 187 አካባቢ ከፍተኛ ጭማሪ አሳይቶ የነበረው የብላክ ማርኬት ገበያው አሁን በጣም በሚገርም ሁኔታ በአንድ ጊዜ ቅናሽ አሳይቷል ማለት ነው። ይሄን ነገር ተከትሎም እንግዲህ ዶላር በየቦታው ካሁን በኋላ ከጠየቃችሁ ልታገኙበት የምትችሉት እድል በጣም ሰፊ ነው ማለት ነው።